ክፍት ነው በቃ ውስጡ ምንም ነገር የለውም። በቃ ባዶ አያችሁት? እንደዚህ ክፍት አድርገነው ይህንን መጨመር እንችላለን ማለት ነው። እንግዲህ በዶሮ ሊሆን ይችላል እናዘጋጀው እንችላለን በዶሮ አያችሁት? እንደዚህ ክፍት አድርገን መጨመር ስንፈልግ በምስር በተለያየ ነገር የሚዘጋጁ አሸዋዎች አሉ። ፍትፍት እንዳለ ይልኝ ብቻ ማለት ነው። እና ሞክሩት ነው የምለው። ሰርታችሁ ማንኛውም ወላሂ የምግብ ልምድ የሌለው ሰው ራሱ ሊሰራው የሚችለው ነገር ነው። ኤሽ አረቢ ወይም ኩብዝ ይባላል በዚህ ባረቦቹ ጋር። ይሄ አሁን ኤሹን የምበላበት ያዘጋጀሁት ነው። ከምንድን ነው የተሰራው ብትሉኝ በትንንሹ የተቆረጠ ድንችና ካሮት፣ ለብና እና በርስሊ አብሬ ቆርጬ ነው ክራፍስም አለው ማለት ነው ያዘጋጀሁት። በየትኛውም በዶሮ መብላት ይቻላል። ዶሮ ሰድር ሾርማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ወደ አሰራሩ ልንገባ ነው። አሰራሩን ልናይ ነው ማለት ነው። ኩብዝ ወይም ኤሽ አረቢ በቀላሉ እንዴት እንደምንሰራ በቤታችን በመጥበሻ አሳያችኋለሁ። ተከታተሉኝ። አንድ ማንኪያ ካሜራ፣ አንድ ማንኪያ በምግብ ማንኪያ ስኳር ማለት ነው። ከዛ ትንሽ እንደዚህ ጨመርኩበት። ሌላ ምንም አይነት እንትን አይፈልግም። ጨው ይሄ እንደምታዩት ጨው ጨመርኩኝ። ከዛ ምንድነው የማደርገው መሰላችሁ? ውሃ በነገራችን ላይ ለሰስ ያለ ውሃ ነው፣ በጣም ቀዝቃዛ እንዳይሆን። እና ሁሉን ነገር ከውጭ ገዝተን ከምንበላ ይልቅ በቤታችን በምንችለው በቀላሉ እየሰራን መብላት ይኖርብናል። ነገር ግን በተለይ ኢትዮጵያ ላይ እንደዚህ አይነት ኩብዞች የሉም፣ ብዛት ሱቅ ላይ አይሸጡም። እና እኛ ግን በቀላሉ አረብ ሀገር የለመድን ሰዎች ኩብዙን ስለምንፈልገው ቤታችን ውስጥ በቀላሉ ሰርተን መመገብ እንችላለን ማለት ነው። ጊዜ አይጠይቅ፣ ብዙ ነገር አይፈልግ። አሁን የአበሻ ዳቦ በምንሰራበት ሰዓት ብዙ ነገሮችን ነው የምንጠቀመው፣ በጣም ብዙ ማለት ነው። ወተት ምናምን ራሱ እኔ አልጠቀምም፣ አልጨምርበትም እዚህ ኩብዝ ላይ። አሁን ምንድነው የማደርገው? እርሾውን ከስኳሩ ጋር ቀላቅዬ እንትን አልኩትኝ ማለት ነው። 10 ደቂቃ ኩፍ እስከሚል እጠብቀዋለሁ። ከ7 እስከ 10 ደቂቃ ኩፍ እስከሚል ካሜራው ብድግ እስከሚል እጠብቀዋለሁ። ከዛ በኋላ ነው ዱቄቱን እንትን እንለው ማለት ነው። በምታዩት መልኩ እንትን በፕላስቲክ እሽግ አደርገዋለሁኝ። በቃ አየር አይወጣም፣ ቶሎ ብሎ ኩፍ ይልኛል ማለት ነው። ስለዚህ አሁን ኩፍ እስከሚል ድረስ እተዋለሁኝ። ኩፍ ካለ በኋላ የምንገናኝ ይሆናል ማለት ነው። እንግዲህ ውዶቼ በምታዩት መልኩ እርሾው ኩፍ ብሎልኛል። በነገራችን ላይ እንደዚህ እርሾውን መበጥበጥ ራሱ ማለት ነው የካሜራችንን ካሜራችን ቶሎ ፈጣን መሆኑን እንለይበታለን ማለት ነው። ይሄ ትልልቁ በጣም ላም ያለው ካሜራ ጥሩ አይደለም፣ ሽታ ሁሉ ራሱ በጣም የሚደብር ነው። ይሄኛው ግን ድቅቅ ያለው ካሜራ ቶሎ ይደርሳል፣ ሽታውም አሪፍ ነው ማለት ነው። እና የካሜራችንን አሪፍነት በዚህ ነው የምንለየው። እንደምታዩት በጣም ኩፍ ብሏል ማለት ነው። በዚህ መልኩ ለተወሰነ ደቂቃ ትተነው ኩፍ ካለ በኋላ ካሜራ ምንድነው የምናደርገው? 3 ኩባያ ዱቄት፣ ያ እናንተ እንደ ቤተሰባችሁ መስራት እንደምትፈልጉት መጠን ነው የምትሰሩት። እኔ ግን ለጊዜው 3 ኩባያ ዱቄት ነው የምሰራው ማለት ነው። በጣም ብዙ ኩብዝ ነው የሚሆንልኝ።
3 ኩባያ የፈለጋችሁ ቤታችሁ ያለውን ዱቄት መጠቀም ትችላላችሁ። እኔ ይሄንን ዱቄት ነው ለጊዜው ያለኝና የተጠቀምኩት። ዱቄቱ ደግሞ ኩዌቲ ቢሆን በጣም አሪፍ ነው። አንድ ቁጥሩ እሱ አንደኛ ነው። ከዛ በቃ ቀስ እያደረግን እንግዲህ ብዙ ነገር እንዳልተጠቀምኩኝ ግልጽ ነው። በጣም በትንሽ ማቴሪያል ነው እየሰራሁትኝ ያለሁትኝ። እናቦካዋለን ማለት ነው። እናንተ ቤታችሁ ዱቄቱ ኩዌቲው ካለ አንድ ቁጥር እሱ መጠቀም ትችላላችሁ። እኔ ግን ያለኝ ይሄ ስለሆነ ይሄንን ነው የምጠቀመው ማለት ነው። ቀስ ቀስ እያደረግን ነው እንግዲህ። አንዳንድ ዱቄቶች ውሃ አያነሱም። ውሃ ጭምር ባንድ ጊዜ እንዳናደርግ፣ ምክንያቱም አንዳንድ ዱቄቶች ውሃ ማያነሱ አሉ ማለት ነው። ስለዚህ ቀስ ቀስ እያደረግን እናዋህደዋለን ማለት ነው። እንደዚህ በምታዩት መልኩ አቦካዋለሁኝ ማለት ነው። እሽት አድርጌው ደግሞ እንገናኛለን። ከዛ ቤተሰብ ይኸው በዚህ መልኩ አሽቸዋለሁኝ። ምንድነው የማደርገው መጨረሻ ላይ 2 የምግብ ማንኪያ ዘይት ማለት ነው። ካሸሁት በኋላ መጨረሻ ላይ 2 በምግብ ማንኪያ ዘይት ጨመርኩበት ማለት ነው። ብዙ አይፈልግም ዘይት በነገራችን ላይ። በደንብ አድርጌ አዋህደዋለሁ አሁን ይሄን ዘይቱን ማለት ነው። እንግዲህ ቤተሰብ በዚህ መልኩ አብክቸዋለሁ ማለት ነው። እንደምታዩት በጣም የሚያምር አድርጌ ነው ያሸሁትኝ። ያው እንግዲህ የሚወጣ ምንድነው የሚወጣ ጅና ከምጣዱ ያስታውቃል ይባላልና የሚወጣ ሊጥ ገና ስታቦኩት እንደዚህ ያስታውቃል ማለት ነው። በምታዩት መልኩ በሚያምር ሁኔታ ሽት አድርጌ አዘጋጅቼዋለሁ። እንደዚህ ይቀመጣል እንግዲህ ግማሽ ሰዓት ያክል ተዋዋለሁኝ። በዚህ መልኩ ኮፍ ይላል ማለት ነው። ኮፍ ካለ በኋላ ደግሞ እንገናኛለን ተመልሰን። እስከዛው ፕላስቲክ እሽግ አድርጌ እንደዚህ ክድ እናደርገውና ይቀመጣል ማለት ነው። የኩብዝ አሰራሩ ይሄን ይመስላል። በጣም ቀላል ነው። ይሄው አሁን እንትን ካለ በኋላ እንገናኛለን ቤተሰብ። ይሄው በዚህ መልኩ ከ45 ደቂቃ በኋላ ተመልሻለሁ። ያቦካሁት አጅና በዚህ መልኩ ቦክቶልኛል። 45 ደቂቃ ነው የወሰደበት እንደዚህ ለመሆን ማለት ነው። ከዛ ምንድነው የምናደርገው አየሩን እናስወጣዋለን ማለት ነው። በነገራችን ላይ አሁን ዳቦ ስንጋግርም ሆነ የተለያየ ማዕጅናትን ስንሰራ አየሩን ካላስወጣ ነው ይሰነጣጠቃል እንትኑ ማለት ነው። አጅናው ዳቦም ሆነ እንትኑ ይሰነጣጠቅብናል። ክፍተት እንትን ይላል ማለት ነው። እሱ ምንድነው አየሩን ስለማናስወጣው ነው። እና ስለዚህ በምታዩት መልኩ እኔ አሁን አየሩን አስወጣዋለሁ ማለት ነው። እንደዚህ እያደረኩኝ አየሩን አስወጣዋለሁኝ። ከዛ እጄን ደግሞ ያዝ እንዳያደርገኝ ትንሽ ዱቄት እጠቀማለሁ። በነገራችን ላይ ይሄንን ኤሪያ አጽድቼዋለሁ። በጣም ነው ያጸዳሁት። ዝም ብዬ አይደለም የምንጠቀመበት ነገር ንጹህ መሆን አለበት። በአጠቃላይ
እና አጽድቼዋለሁ። ለዛ ነው እንደምታዩት አየሩ ወጥቶለታል ማለት ነው። በቃ አየሩ ወጥቶለታል። ቀጣይ ላይ የማሳያችሁ ነገር ምንድነው? ይሄ ፎጣ ነው፣ ንጹህ ፎጣ፣ የታጠበ ንጹህ ፎጣ። አሁን አንዳንድ ሰው እንትን ማዕጅናቱን በፕላስቲክ ይሸፍነዋል፣ ሳህን ላይ ፕላስቲክ አድርጎ ምናምን ማለት ነው። ግን እንደዛ አያስፈልግም። ውሃ ይፈጥራል፣ አጅናው የመበላሸት እድል ይኖረዋል ማለት ነው። ግን እንደ ፎጣ ላይ ካደረግነው ቆንጆ ያሰብነውን አይነት እንትን ነው የሚሆንልን ማለት ነው። በዚህ መልኩ እንደምታዩት በዚህ መልኩ ጠቀልለዋለሁ ማለት ነው። እጄን የሚይዝብኝ ከሆነ ዘይት ወይም ዱቄት መጠቀም እንችላለን። ዱቄት ማብዛት የለብንም። የትኛውም እንትን ላይ ትንሽ መሆን አለበት። ይሄ በምንፈልገው ሳይዝ ጥቅልል አደርገዋለሁ እንደዚህ ማለት ነው። እንደ ኳስ በምታዩት መልኩ እንደ ኳስ ጥቅልል አደርገዋለሁ። ከዛ ፎጣው ላይ ነው ማስቀምጠው ማለት ነው። ከላይም ሌላ ንጹህ ፎጣ እንትን ልበታለሁ ማለት ነው። ይሄው እንደምታዩት በዚህ መልኩ ቁጭ አደርገዋለሁ። ይሄ አሁን 3 ብርጭቆ እንትን ነው። ነገር ግን ብዙ እንትን ነው የሚሆነው ማለት ነው። ብዙ ኩብዝ ነው የሚሆነው ወይም ኤሽ እንደዛ ነው የሚሆነው። እቺ እንደምታዩት በዚህ መልኩ ቆራርጬ ጠቅልየዋለሁኝ። ከዛ ወደ ቀጣዩ ፓርት ነው። ከዛ አሁን ቀጣይ ላይ ምንድነው የምናደርገው? ወደ ቀጣዩ ፓርት እንደዚህ ከጠቀለልኩት በኋላ ይሄን ትንሽ ዱቄት አድርጌበታለሁኝ። ጣውላ ላይ የማንጠቀም ከሆነ ይሄን ላሚቴዱን በጣም ማጽዳት አለብን። እኔ በጣም በሳሙና ጥብ አድርጌ አጽድቼ ነው እዚህ ጋር የምጠቀመው። እንዳምጠዋለን ቀስ አድርገን ማለት ነው። ቀስ አድርገን እንዳምጠዋለን። በጣም እንትን ሳንል እንደ ሳምቡሳ ቡፍ ጫን ብለን ምናምን ሳናሳሳ በቃ በሚያምር መልኩ እንዳምጠዋለን። በደንብ እየታያችሁ ይሁን አላውቅም። እንግዲህ የካሜራውን እንትን ይታያችኋል ብዬ አስባለሁ። በጣም የምንጫነው ከሆነ እንትኑ ማለት ነው። በጣም የምንጫነው ከሆነ አይነሳልንም። እዛው ልክክ ብሎ ነው የሚቀረው ማለት ነው። ለዛ በጣም መጫን የለብንም። ከዛ በቅርጽ ማውጫ በፈለግነው እንትን ማለት እንችላለን። እኔ አሁን በዚህ ነው ቅርጽ የማወጣው። እንደምታዩት እንደዚህ ይጫነዋለሁኝ። በቃ ዙሪያውን እንደዚህ አነሳዋለሁ ማለት ነው። ይሄን የምታነሱትን ደግሞ አትጣሉት። አጠራቅማችሁ አንድ ቂጣ ይወጣዋል ማለት ነው። አንዴሽ በምታዩት መልኩ አያችሁት? ጎኑ ራሱ በጣም የሳሳ አይደለም፣ ወፍራምም አይደለም። በቃ የሚያምር እንደምታዩት ማለት ነው ሆኗል። አሁን ይሄንን ምን እናደርገዋለን? ፎጣ እናለብሰዋለን። የንጹህ ፎጣ አዘጋጅቻለሁ። እሱ ከላይ ልብስ፣ በቃ ከላይ ልብስ። ከዛ ሌላ እንዳምጣለን ማለት ነው። የሚይዝብን ከሆነ ዱቄት እንጠቀማለን፣ ትንሽ ሳይበዛ። እኔ ዱቄት አላበዛም በነገራችን ላይ ምንም ነገር ላይ ዘይትም አልጠቀምም ብዙ። ቤተሰብ እኔ አሁን ጫን ብዬ የዳመጥኩት ምናምን ነገር አይደለም። ነካ ነካ ነው ያደረኩትኝ።
በጣምም ስስት ማለት የለበትም። ከሳሳም ጥሩ አይመጣም። በጣምም ደግሞ መወፈር የለበትም። ይኸው እንደምታዩት በዚህ መልኩ ቁርጥ። እናንተ ትንሽ ከፈለጋችሁ በብርጭቆም ቅርጽ ማውጣት ትችላላችሁ። በትንሽ ሳህን ብቻ በፈለጋችሁት ማድረግ ትችላላችሁ ማለት ነው። ይሄንን አትጣሉ፣ ሀራም ነው፣ መጣል የለበትም። ከእንደገና ተጠቅልሎ ይሰራል። ይሄ እንደምታዩት ቅርጹ ትክክል ያለ ሆኖልኛል ማለት ነው። ኦኬ። ከዛ ቀጣዩንም እንደዛው እጠቀልላለሁኝ። ውዶቼ ማንኛውንም ነገር ቤታችን ውስጥ ሰርተን ስንመገብ በጣም ደስ ይላል፣ ከንጽህናም አንጻር ማለት ነው። ወላሂ እኔ ብዙ ሆቴሎች እንዴት እንደሚዘጋጁ ምግቦች አይቻለሁኝ። ብዛት ስለሚያዘጋጁ ያንን በንጽህና ለመስራት በጣም ነው የሚቸገሩት። በቀን 150 ዶሮ የሚያስተናግድ ሆቴል በቀን 150 ዶሮ እንዴት አድርጎ የፈለገ ማሽን ቢጠቀም ሊያጥበው እንደሚችል ማሰብ አያዳግትም። ከነ ቆሻሻው ነው የሚሰራው። እኔ ሩዝ ቡኻሪ የሚሰሩት እነዚህ መንገድ ዳር ምናምን አይታችኋቸው ከሆነ እውነት በጣም ሩዝ ቡኻሪ በፊት እየገዛሁኝ ይጠቀም ነበር ማለት ነው። ግን የሆነ ታይም ላይ ማዳበሪያውን አንስቶ እንዳለ ከነ ኬሻው ሩዙን ሲጨምረው ነው ያየሁትኝ። ከዛ በኋላ በቃ አስባችሁታል። ሩዝ መታጠብ አለበት በደንብ። የራሱ የሆነ ነቀዝ አለው ሱስ ምናምን ነገርና በቃ መጠቀም እንደምንችል ቀጣይ ላይ ሰርቼ አሳያችኋለሁ ውዶቼ። አሁን መጥበሻዬ ሙቅና እንገናኛለን። መጥበሻዬ ትንሽ ሞቆልኛል። ምንድነው ማረጋው አሁን? ይሄው እንደዚህ ማለት ነው። እንደዚህ አደርጋለሁኝ። ምንም ዘይት አልተጠቀምኩም። ይሄ እንትኑ ገራኒጥ ነው፣ አይዝብኝም። መጥበሻው ገራኒጥ ነው። ሙቀቱን በመካከለኛ ነው። ጫን ጫን እለዋለሁ፣ ግን ነካ ነካ ነው የማደርገው። ያኔ ጫን ጫን ማለት በጣም እንትን አይደለም። ጋይስ ተመልከቱ። አሁን እየተነሳ ነው ማለት ነው። ከዛ እንደዚህ በተነሳው መንገድ ትንሽ ጫን ጫን እንለዋለን፣ አየሩ ወደ አልተነሳው እንዲሄድልን ማለት ነው። እንግዲህ በደንብ እየታያችሁ ነው ብዬ ተስፋ አደርጋለሁኝ። በጣም ንፍትፍት እያለ ነው ያለው። እንደምታዩት ካሜራዬን ያው እንደምታዩት ነው ቤተሰብ። እንዴት ተነፋፋ! ዝም ብላችሁ እዩልኝ ማለት ነው። በቃ ንፍትፍትፍት ውስጡ ክፍት ነው የሆነው። በቃ ኤሻረቢ እንደምታዩት በዚህ መልኩ እንደዚህ ያማረ ኤሽ ለመስራት ከፈለጋችሁ ያው እንግዲህ ፕሮሰሱን አይታችሁታል። በጣም ቀላል፣ በየትኛውም አይነት ጁብናም ሆነ በኢዳም ፈሱሊያ ጠብሰንም ሊሆን ይችላል። በተለያየ ነገር በለብና መመገብ እንችላለን። ልክ ከውጭ ከሚገዛው እጥፍ የሚያምር
ዘይት እንዳያችሁት መጥበሻ ላይ አልተጠቀምኩም ምንም ነገር። እንደምታዩት እስኪ አቅርቤ ላሳያችሁ። በዚህ መልኩ ንፍትፍት ብሎ ወጥቶልኛል ማለት ነው። እንደምታዩት ውስጡ ክፍት ነው። በቃ ክፍትፍት ያለ እንደምታዩት ሙቀቱ መካከለኛ በሆነ ሀራራ ነው መስራት ያለባችሁ። ይሄንን መሰለ ወይ ቢስሚላ ኤሽ መስራት ይቻላል ማለት ነው። መልሰን ፎጣው ላይ ነው የምናደርገው። አሁንም እንዳይደርቅብን ፎጣ ላይ ነው የምናደርገው። እንደምታዩት ፎጣ ላይ ነው የምናደርገው። መድረቅ የለበትም ወይም ፕላስቲክ ምናምን እንዳታደርጉ። ያውን እርጥበቱን ይዞ እንዲቀመጥ ያደርገዋል ማለት ነው። በመቀጠል ያው እንደምታዩት ሁለተኛውን ጨምሬያለሁኝ። ከዛ እገለብጠዋለሁኝ። ትንሽ ጫን ትንሽ ነው በቃ በከፊፉ አየር እንዳገኝ ጫን እናደርገዋለን። ውስጡን ፍትፍት እንዲል ማለት ነው። ካሜራዬ ጥራት እንደሌለው አውቃለሁኝ። ምንም ማድረግ አልችልም ጋይስ። እንደምታዩት እንዴት እንደሚነሳ አያችሁት? በተነሳው በኩል ጫን ስትሉት ይሄንኛውም እዩት ብቻ እንዴት እንደሚነሳ ማለት ነው። በቃ ከፍት ውስጡ የምሬን ነው የምላችሁ። ሞክሩት፣ አትጸጸቱም። ጣዕሙን አትጠይቁኝ። በረዶ ቤት ማስገባት ትችላላችሁ። ፍሪጅ ሳምንት አንድ ጊዜ ሰርታችሁ ሳምንት 2 ሳምንት መጠቀም ትችላላችሁ። ይህን የመሰለ ኤሽ መስሪ የሚባለው ከላይ የገብስ ልጣጭ ያለበት ኤሽ ራሱ በዚህ መልኩ ማሰራት ይቻላል። አጂናውን ካዘጋጀን በኋላ ከላይ የገብስ ልጣጩን መነስነስ ነው። እንደምታዩት እንደዚህ ሆኖ የሚያምር ንፍትፍት ያለ ኤሽ ወጥቶልናል ማለት ነው። እንግዲህ የተጠቀምኩት ማቴሪያል አይታችኋል። ይሄው እንደምታዩት ንፍትፍት ያለ ውስጡ ክፍት የሆነ ኤሽ አረቢ ወጥቶልናል። ኤሽ መስሪን ማዘጋጀት ይቻላል። በዚህ መልኩ ኤሽ መስሪን ማዘጋጀት ይቻላል። ቀጣይ ላይ የማዘጋጅላችሁ ይሆናል ኤሽ መስሪውንም ማለት ነው። አያችሁ ጋይስ፣ እኔ ወላሂ ገዝቶ መብላት አልወድም። መስራት እንችላለን። ሁሉን ነገር ቤታችን ውስጥ ባገኘነው ነገር መጠቀም እንችላለን። ባገኘነው ኢቭን ሀገር ገብተን ለምን ገጠር አይሆንም? በከሰል መጠቀም እንችላለን። በተለያየ መንገድ ባገኘነው ነገር ቤታችን ውስጥ ውጭ የምናየውን ነገር ሁሉ ቤት ውስጥ መስራት ማዘጋጀት እንችላለን። ለምንድን ነው የማንችለው? ይሄው እንደምታዩት በቃ ጫን በጣም አትጫኑትም። እሳቱን ግን ተጠንቀቁ፣ መካከለኛ መሆን አለበት። እንዴት እያደገ እንደሆነ እዩልኝ ብቻ እንዴት እየተነፋፋ እንደሆነ ማለት ነው። ተከየሉ ማለት ነው። ንፍትፍት ነው ያለው። በቃ እንደዚህ እያገላበጥን እናበስለዋለን።
በቃ ምንም አይነት የዶሮ ሾርማ ማዘጋጅተን ሊሆን ይችላል። ኢቭን በርገር ሊሆን ይችላል። ማንኛውንም ነገር በውስጡ መጨመር እንችላለን ማለት ነው። ብቻ ተረጋግታችሁ መጠበቅ ነው። ለምን እኔ ጋር እንትኑ ቀንሼ ነው የምጠቀመው፣ ልብልብ እንዳይልብኝ ስለምፈልግ ቀስ ብሎ በራሱ ጊዜ እንትን እንድል ነው የምፈልገው። አገለባብጡት፣ በአንድ ቦታ ብቻ ትተውት። አሁን እዩልኝ እያደገ ነው ማለት ነው። እንዴት እንደሚነሳ ተከየሉ። እንዴት እንደሚነሳ እንደዚህ እንደምታዩት ንፍትፍት ያለ ይሄው ታያችኋል። እኔ ያው በፎጣ ጥቅልል ነው የማደርገው፣ ቀጥታ በፎጣ ጥቅልል ነው የማደርገው። ይሄው እንደምታዩት እዩት። እንግዲህ አሁን መጀመሪያ የሰራሁት ነው ይሄ። ተከየሉ ማለት ነው። ይሄ ባዶ ውስጥ አያችሁት፣ ምንም ነገር የለውም። ከፍት አድርገን እዚህ ጋር ስንፈልግ ሾርማ ስንፈልግ ይሄኛው እንዳያርብኝ መጠቀም እንችላለን። ይሄ ኤሽ አረቢ በቃ ይሄ ውጭ የምንገዛው ኤሽ አለ አይደል? እሱ ነው ማለት ነው። በቃ እንደዚህ ክፍት አድርገን ሳንድዊች ሰርተን ማቅረብ እንችላለን። አያችሁት እንዴት ከፍት እንዳለ ታያችኋል። በቃ ውስጡ ምንም የሌለው እውነት ሞክሩት። ምንም በቃ ሰነፍ ሰው ሊሰራው የሚችለው ነገር ነው ማለት ነው። እያያችሁት ነው እንዴት እንደሚነፋፋ እያያችሁት ነው። ይሄ ሰነፍ ማንኛውም ሰነፍ ሰው ሊሰራው የሚችለው ነገር ነው። ተከየሉ ማለት ነው። እንዴት አባቱ እንዴት ተነፋፋ እና ስሩ፣ ሞክሩ፣ የምር ስሩ። ይሄው አሁን አያችሁት እንዴት አባቱ እንዳማረበት። ይሄው እዚሁ መለስ አድርገውና ፎጣውን ክድን። በቃ ፕላስቲክ ምናምን እንዳትከድኑት፣ ፕላስቲክ ምናምን አትክደኑ። ንጹህ ፎጣ ንጹህ ፎጣ ነው መክደን ያለባችሁ። ይሄው እንደዚህ ግልበጥ አያችሁት እንዴት አባቱ እንትን እንደሚል። ከአንዳንድ ነው በቃ ይሄን እንደዚህ በተነፋው በኩል የምነካው ለምንድን ነው? አየሩ ሁሉንም እንዳዳርሰው ዳር እስከ ዳር ክፍት እንደሌለኝ ነው። አያችሁት ሙሉ ለሙሉ ነው የተነሳው። ሙሉ ለሙሉ ማለት ነው። ይሄ በምታዩት መልኩ
ጋይስ እዩት እዩት እንዴት አባቱ ንፍትፍት እንዳለ ይልኝ ብቻ ማለት ነው። እና ሞክሩት ነው የምለው። ሰርታችሁ ማንኛውም ወላሂ የምግብ ልምድ የሌለው ሰው ራሱ ሊሰራው የሚችለው ነገር ነው። ኤሽ አረቢ ወይም ኩብዝ ይባላል በዚህ ባረቦቹ ጋር። ይሄ አሁን ኤሹን የምበላበት ያዘጋጀሁት ነው። ከምንድን ነው የተሰራው ብትሉኝ በትንንሹ የተቆረጠ ድንችና ካሮት ለብና እና በርስሊ አብሬ ቆርጬ ነው ክራፍስም አለው ማለት ነው ያዘጋጀሁት። በየትኛውም በዶሮ መብላት ይቻላል። ዶሮ ሰድር ሾርማ አድርጎ በከባብ በተለያየ ነገር መብላት ይቻላል። እንዲሁም ስቴክ እና ቦፍቴክ ተጠቅመንም መብላት እንችላለን ማለት ነው። እንግዲህ ቤተሰብ እንደምታዩት በዚህ መልኩ ሰርቼ ጨርሻለሁ ማለት ነው። ይሄ በቃ አሁን ፍሪጅ ውስጥ አስገባዋለሁ። በምንፈልግ ሰዓት እያወጣን እያሞቅን እንሰራለን። የፈለግነው ለቁርስ ለመቅሰስ ለፈለግነው ጊዜ እሱን መመገብ ከፈለግን እንመገባለን። ይኸው እንደምታዩት አሁን እዚህ አዘጋጅቻለሁ አሸዋ ማለት ነው። ከፈለግን እንደዚህ ክፍት አድርገን ነው እንደምታዩት። ይሄ ክፍት ነው በቃ ውስጡ ምንም ነገር የለውም። በቃ ባዶ አያችሁት? እንደዚህ ክፍት አድርገን ነው ይሄንን መጨመር እንችላለን ማለት ነው። እንግዲህ በዶሮ ሊሆን ይችላል እናዘጋጀው እንችላለን በዶሮ አያችሁት? እንደዚህ ክፍት አድርገን መጨመር ስንፈልግ በምስር በተለያየ ነገር የሚዘጋጁ አሸዋዎች አሉ። እንግዲህ ቤታችን በተገኘው ነገር ላይ አዘጋጅተን መብላት። ይሄን አያችሁት? ውስጡን በቃ አስገባሁበት። እንደዚህ ማስገባት እንችላለን ከፈለግን። አያችሁት? ቃሪያ አሁን ይሄ ቃሪያ ነው። እንደዚህ በቃ የፈለግነውን መብላት እንችላለን ማለት ነው። መብላት እንችላለን። እንደዚህን ስንቆርሰው እዩልኝ ማለት ነው። ይሄን የመሰለ ዳቦ ኤሽ አረቢ ቤት ውስጥ ጋግሬያለሁ። እንደምታዩት በጣም በቃ አሪፍ የሆነ ነው። ስንፈልግም ደግሞ አያችሁት? እዩት። ስንፈልግም እንደዚህች ቆርሳ መመገብ እንችላለን ማለት ነው። ቢስሚላ ያው እንደምታዩት በቃ መብላት እንችላለን። የዛሬን አበቃን። በሌላ ቪዲዮ እስከምንገናኝ ድረስ አበረታቱኝ፣ ሰብስክራይብ አድርጉ። ለምንድን ነው ሰብስክራይብ የማታደርጉ? እናንተ ሰብስክራይብ እንድታደርጉ የግድ ሀጂ ነብይ ሰው ጋር መምጣት አለብን። የውሸት ፍቅር መጫወት አለብን። አበረታቱን። እና እንደዚህ ጥቅልል አድርጌ በኪስ ምናምን አድርጌ ፍሪጅ ውስጥ ነው የማስገባው ማለት ነው። እንደዚህ በምግብ ወረቀት ተጠቀልለውና በኪስ አድርጌ ፍሪጅ ውስጥ ይገባል ማለት ነው። አያችሁ? ሞክሩት። በቃ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰብስክራይብ እንዳትረሱ። ቻው።